ወደ መጀመሪያው ክስ እንለፍ። በቪዲዮው ላይ የኦርቶዶክስ ካህናትና ዲያቆናት በሚስቶቻቸው ላይ ድግምት ያደርጋሉ፣ ጳጳሳትም የሕዝብ ፍቅርን ገንዘብ ለማግኘት ድግምት ይጠቀማሉ የሚል እጅግ አሳፋሪና ቅጣጣ ስም ማጥፋት ተሰንዝሯል። ይህንን ክስ ለማፍረስ መጀመሪያ ቤተክርስቲያን ስለ ድግምት ያላትን አቋም እንይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድግምትን፣ መተትንና አስማትን አጥብቃ የምታወግዝ የምትጸየፍና የምታወግዝ ተቋም ናት። በመጽሐፍ ቅዱስ በገላትያ መልእክት ምዕራፍ 5 ቁጥር 20 ላይ ድግምት ግልጽ በሆነ ቋንቋ ከሥጋ ሥራዎች አንዱ ተደርጎ የተወገዘ ኃጢአት ነው። ታዲያ ቅዱስ ሥጋውና ክቡር ደሙን የሚያደላድሉ የቅዳሴ የሚቀድሱ ሕዝብን በጸሎትና በንስሐ የሚመሩ የኦርቶዶክስ ካህናትን እንዴት ድግምት ያደርጋሉ ተብሎ ይከሰሳሉ? ይህ እውነትን ከመሸሽ አልፎ የካህናትን ክብር ለመንካት የተወረወረው ፍጹም መሰረተ ቢስ የፈጠራ ወሬ ነው። ወደ መጽሐፍ ቅዱሳዊ የጋብቻ ሥርዓት ስንመጣ